እንኳን ወደ አራዳ ክፍለ ከተማ አስተዳደር ኮሙኒኬሽን ጽህፈት ቤት በደህና መጡ። የአራዳ ክፍለ ከተማ አስተዳደር ኮሙኒኬሽን ጽህፈት ቤት የዜጎች የስምምነት ሰነድ። የዜጎች ስምምነት ሰነዱ ዓላማ። ይህ የስምምነት ሰነድ የአገልግሎት አሰጣጡን ቀልጣፋ፣ ውጤታማና ተደራሽ ለማድረግ ዜጎች ግልጽ፣ ፍትሃዊ፣ ህግና አሰራሩን ጠብቀው ያለምንም መሸራረፍ መብታቸውን በተሟላ መልኩ እንዲያገኙ ሲሆን ይህም ለአመራሩ፣ ለሰራተኛውና ለተገልጋዩ ህብረተሰብ ግልጽ ለማድረግና ኃላፊነታቸውን በአግባቡ በማይወጡ አካላት ላይ ተቋሙ የገባውን የህሊና ውል መሰረት አድርጎ የተጠያቂነት አሰራርን ለማጎልበት ነው። የዜጎች ስምምነቱ አስፈላጊነት ለተገልጋዩ ህብረተሰብ የሚሰጡ አገልግሎቶችን የጥራት ደረጃ ለማስጠበቅ፣ የቅሬታ አቀባበልና አፈታት ስርዓትን ለማሻሻል፣ የዜጎች የመገልገል መብታቸውን ለማረጋገጥ፣ ግልጽነትና ተጠያቂነት ያለው አሰራርን ለማስፈን፣ ተገልጋዮች በጽህፈት ቤቱ አገልግሎት አሰጣጥ ላይ የባለቤትነት ስሜት ተሰምቷቸው አስተያየት፣ ጥቆማና ግብዓት የሚሰጡበት ሁኔታ ለማመቻቸት፣ ዜጎች ምን አይነት አገልግሎት በምን አይነት ደረጃ ወይም ስታንዳርድ ማግኘት እንደሚገባቸው ለማሳወቅ፣ የዜጎችን የመረጃ ማግኘት መብት ለማረጋገጥ ነው። የተቋሙ ራዕይ፣ ተልዕኮና እሴቶች። የተቋሙ ራዕይ በ2022 ዓ.ም ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት ሆና ማየት ነው። የተቋሙ ተልዕኮ የተለያዩ የኮሙኒኬሽን አግባቦችን በመጠቀም ዘመናዊ፣ ግልጽና ፈጣን ምላሽ መስጠት ባህሉ ያደረገ የኮሙኒኬሽን ስርዓት በመዘርጋትና በዘርፉ መሪ ሚና በመጫወት ብሎም በመንግስትና በህዝብ መካከል ጥራት ያለውና ለሁሉም ነዋሪ ተደራሽ የመረጃ ፍሰት እንዲኖር ማድረግ፣ በዚህም የህዝብን ትክክለኛ የመረጃ ፍላጎት ማርካት፣ ተሳትፎና ተጠቃሚነትን በቀጣይነት ማሳደግ፣ የሀገራችንንና የከተማችንን መልካም ገጽታ መገንባት፣ በዋና ዋና ሀገራዊና ከተማ አቀፋዊ አጀንዳዎች ላይ የጋራ መግባባት መፍጠር ነው። የተቋሙ እሴቶች ተጠያቂነት፣ ብዝሃነት፣ ግልጽነት፣ ተአማኒነት፣ የጋራ መግባባት መፍጠር፣ ለጊዜ የላቀ ዋጋ መስጠት፣ ለገጽታ ግንባታ ስኬት ግንባር ቀደም ሚና መጫወት። የተቋሙና የተገልጋዮች መብትና ግዴታዎች። የደንበኞች መብት ስለ አገልግሎቱ የተሟላ መረጃ የማግኘት፣ የምክር አገልግሎት የማግኘት፣ ፍትሃዊና አድሎ የሌለበት አገልግሎት የማግኘት፣ ለሚቀርቡ ቅሬታዎች ፈጣንና ትክክለኛ ምላሽ የማግኘት፣ የመከራከርና የመወያየት መብት፣ ልዩ ትኩረት ለሚሹ የህብረተሰብ ክፍሎች በተለያየ መልኩ የመስተናገድና አገልግሎት ማግኘት፣ በጽህፈት ቤቱ እቅድና ግብረ መልስ ላይ መሳተፍና አስተዋጽኦ ማድረግ ነው። የደንበኞች ግዴታ ህጎችንና አሰራርን፣ መመሪያዎችን መከተል፣ ትክክለኛ መረጃዎችን የማቅረብ፣ የአገልግሎት ቅድመ ሁኔታዎችን የማሟላትና የማቅረብ፣ የጽህፈት ቤቱን ህግና ደንብ ማክበር፣ አሳማኝ መልስ የመስጠትና ውይይት የማድረግ ግዴታ ይኖርባቸዋል። የተቋሙ ግዴታ አገልግሎቱን ለመስጠት የሚያስፈልጉ ግብዓቶችን አሟልቶ መገኘት፣ ስራዎችን በማከናወን በተያዘለት ጊዜና በስፋት በተለያዩ መንገዶች የማስተላለፍ፣ ስለ አገልግሎቱ የተሟላ መረጃ መስጠት፣ አገልግሎቱን በተቀመጠለት ስታንዳርድ መሰረት መስጠት፣ ፍትሃዊና አድሎ የሌለበት አገልግሎት መስጠት፣ ደንበኞች በተቋሙ ምዘና እንዲሳተፉ ማድረግ፣ ለሚቀርቡ ቅሬታዎች አሳማኝ መልስ የመስጠት፣ የማከራከርና ውይይት የማድረግ እንዲሁም አፋጣኝ ምላሽ የመስጠት፣ ለደንበኞች የሚሰጡ ምላሾችን በዝርዝር በጽሑፍ መስጠት ናቸው። የምንሰጣቸው አገልግሎቶች የህትመት ውጤቶች አገልግሎት፣ የዜና አገልግሎት፣ የጥቆማ ዜና አገልግሎት፣ የፕሮዳክሽን አገልግሎት፣ የአጭር ፕሮግራም አገልግሎት፣ የቀረጻ አገልግሎት፣ የፎቶ አገልግሎት፣ የቪዲዮ አገልግሎት፣ የፕሮዳክሽን አገልግሎት፣
የመረጃ ማዕከል አገልግሎት፣ የዲጂታል ሚዲያ አገልግሎት፣ የሚዲያ ጥሪ አገልግሎትና የኤልኢዲ ስክሪን ስርጭት አገልግሎት ናቸው። እነዚህን አገልግሎቶች ለማግኘት አገልግሎቱን ማግኘት የሚፈልግ አካል ከ10 ሰዓት በፊት በደብዳቤ ማሳወቅና በተቋሙ የተዘጋጁ ቅጾችን መሙላት ያስፈልጋል። ለተገልጋዮች የምንገባው ቃል በቻርተሩ በተቀመጠው የአገልግሎት አሰጣጥ ስታንዳርድ መሰረት ለዜጎች አገልግሎት እንሰጣለን። ሕግና የመንግስትን ፖሊሲ ተከትለን ስራችንን እንተገብራለን። ለዜጎች በአክብሮት በፍትሃዊነትና ያለ አድሎ እናገለግላለን። የብልሹ አሰራርና የሌብነት አመለካከትና ተግባርን አጥብቀን እንታገላለን። ትኩረት ለሚሹ የህብረተሰብ ክፍሎች፣ ሴቶች፣ ሕፃናት፣ አካል ጉዳተኞችና አረጋውያን ልዩ ትኩረት ሰጥተን እናገለግላለን። ተገልጋዮች ለሚያቀርቧቸው ጥያቄዎችና አስተያየቶች ፈጣን ምላሽ እንሰጣለን። ለሰጠናቸው አገልግሎቶች፣ ለወሰናቸው ውሳኔዎች ተጠያቂ ነን። በአራዳ ክፍለ ከተማ አስተዳደር ኮሚኒኬሽን ጽሕፈት ቤት ስለተገለገሉ ከልብ እናመሰግናለን።